መጣናል እንግዲህ ስኮር ፖድካስት እንደተለመደው ከረጅም ጊዜ በኋላ ነው የተገናኘን። እንዳያዱ ትንሽ ጠፍተን ነበር። አሁን በአዲስ መልክ ተገናኝተናል። ምክንያቱም ቻምፒየንስ ሊግ አጓጉነቱን ቀጥሏል። ያሬዶና እኔ ብዙም እናወራዋለን። ምክንያቱም ያዳ እንግዲህ የአርሰናል ደጋፊ ነው ያለ ይጠረጠራል። እኔ ማድሪድ ደጋፊ ይባላልና እዚህ ጋር በደንብ የምናወራው ነገር አለ። በደንብ የምንወቃቀሳለን። ሁለቶችም ደካማ ፐርፎርማንስ እንደማሳየታቸው መጠን ብዙ የምናወራው ነገር አለን። ማክሰኞ ቢግ ዴይ ቢግ ጌም ይጠብቀናል። ያዳ ምን ታስባለህ ስለ ማክሰኞ ጨዋታ? ፍላይ ኤምሬትስ ስታዲየም የቻምፒየንስ ሊግ ንጉስን ሪያል ማድሪድን ቀጥሯል ማለት ነው ለማክሰኞ። ይህ እጅግ በጣም አስገራሚ ጌም ነው። የዓለም ሕዝብ በጉጉት የሚጠብቀው ጨዋታ ነው ብዬ አስባለሁ እንደኔ። ይሄንን አስመልክቶ ሚካኤል አርቴታ ምን ያደርጋል የሚለው ደግሞ የበለጠ አጓጊ ነው። ከኤቨርተን ጨዋታ ጋር ብዙ ተጫዋቾችን ከተቀማጨው ከቤንች ነው አስገብቶ ያስጀመረው ጨዋታዎችን ማለት ነው። ብዙዎቹ አልነበሩ። ሪያል ማድሪድ ደግሞ በአንጻሩ ቋሚ ተጫዋቾችን ይዞ ነበር የገባው። ነገር ግን ሁለቱም ክለቦች ድል አልቀናቸው። የሚያስገርመው እሱ ነው። ስለዚህ ምን ሊፈጠር ይችላል ነው። ግን አንድ ዓለም የሚያውቀው አንድ እውነታ አለ። ሪያል ማድሪድ ቻምፒየንስ ሊግ እና ላሊጋ ላይ ይለያያል። ይሄ ዓለም የሚያውቀው ነው። በቃ ፋክት የሆነ መረጃ ነው ብዬ ማስበው ነው። ልክ ነህ። አርሰናልን በቻምፒየንስ ሊግ እስካሁን ድረስ ምንም የቻምፒየንስ ሊግ ክብር ላይ ያገኝ ይችላል። ነገር ግን አሁን ላይ ያለው የሚካኤል አርቴታ አርሰናል እጅግ በጣም ቆንጆ የተሟላ ነው ብዬ ነው ማስበው በብዙ ነገሮች ማለት ነው። ማለት ሪያል ማድሪድ ሀያል ክለብ ሊሆን ይችላል፣ ግን አሁን መገዳደር የሚያንሰው ክለብ ነው ብዬ አላስብም በዚህ ሰዓት። እና በዛ ላይ ደግሞ ቆንጆ ተጫዋቾች ተመልሰውለታል። ቡካዮ ሳካን የመሰለ ተጫዋች ተመልሶለታል አርሰናል። ምንም ያጣቸው ተጫዋቾች ቢኖሩም ማለት ነው። በዛው ልክ ሪያል ማድሪድም የአርሰናልም የሪያል ማድሪድም ሚላን የሚመስለኝ የአርሰናልም የሪያል ማድሪድም ክፍተት አንድ ነው። ሁለቱም ተከላካይ ክፍላቸው ልክ አይደለም። አሁን ከጋብሪኤል መጎዳት በኋላ ማለት አርሰናል በተከላካዩ አይታማም ነበር። አሁን እነ ጋብሪኤል መጎዳቱን ተከትሎ ልክ አይደለም። እዚህም ጋር ደግሞ ስትሄድ ሪያል ማድሪድም ተከላካዮችን እያሰሰ ነው የሚገኘው። በየሊጉ እየሄደ ያስፈልጓል። አሁን ጀምሮ ልክ ነው። አሁን ጀምሮ እያሰሰ ነው የሚገኘው። አሁንም ልክ አይደለም። እነዚህ ሁለት ክለቦች ፊት ለፊታቸው በጣም የሚገርም ነው። በአርሰናልም በኩል እጅግ በጣም የሚታማው የነበረው ማርቲኔሊ ከጉዳት ከመጣ በኋላ ምን እንደቀመሰ ምንኛ በጣም ተሻሽሏል። ሚላ ተመልከታው አክብዶበቻል። ፕሪሚየር ሊግ ላይ ከበድ ብሏል አይደል? በደንብ ከብዷል። ቡካዮ ሳካ ነው እንደመጣ ጎል አስቆጥሯል። በጣም አሪፍ አገባብ ነው የገባው። ይሄ ኢነርጂ ሆናቸዋል። ኦዴጋርድ ሳካን ካገኘ የሚገርም ኦዴጋርድ ነው የምንመለከተው። በግራ በኩል እኮ ያለው ጥምረት ማለት በቀኝ በኩል ያለው ጥምረት እኮ ሁሌ የሚያስፈራ ነው። ዴክላን ራይስን የመሰለ ማይሰለች ተጫዋች አለው አርሰናል። በሪያል ማድሪድ በኩል ስንሄድ ደግሞ እንግሊዛዊ ነው ተብሎ የሚጠየቅ እጅግ በጣም አስገራሚ ጁዲ ቢሊንጋም የተባለ አውሬ ተጫዋች አላቸው ሪያል ማድሪዶች። እሱ ጋር ብዙ የሚወራለት ነገር አለ። ቫልቬርዴ ማድሪድ ከጠራ ነው እንተራው ማድሪድ ምናልባት ከመሀል በታች ያሉት ነው ወደዛ በሚችል እንጂ ራውል አሴንሲዮን እያስገባ አይደለም። ቾሚኒ አሁን ለምሳሌ ያለ ቦታው የሚሰለፍ በማድሪድ በኩል ስጋት ነው። አሁን እሱ ቾሚኒ ከሮዲገር ጋር ይጣመራል ብሎ ማሰብ ይከብዳል በጣም እና ማድሪድ ደግሞ የአርሰናል አጥቂዎች ደግሞ ማርቲኔሊና ሳካ እንደዚህ አይነት አቋም ካላቸው ለተከላካይ ክፍሉ ፈተና ነው የሚሆነው። ሮዲገር ብቻ የሚቀር ይመስለኛል፣ የሚፋጠጥ ይመስለኛል። አዎ በጣም ፈተና የሚሆን ይመስለኛል። ሪያል ማድሪዶች ይሄንን ጌም እንዴት ይወጡታል? በጣም አጓጊ ነው። በእርግጠኝነት ነው የምነግርህ። የዓለም ሕዝብ ለምን መሰለህ አሁን በሀገራችን እንኳን በሰለው ነው ማለት አርሰናል ለማንቸስተር ናቸው ብዙ ደጋፊ ያላቸው። እኔ ማንቸስተር ደጋፊ ሳይቀር በጉጉት የሚመለከተው ጌም ነው። አማራጭ የለም። ሳትወድ በግድ ገብተህ ታያለህ። ቻምፒየንስ ሊግ ብቸኛው ወክሎ የሚጫወት ነገ አርሰናል ነገ። ምክንያቱም አለ አስቶን ቪላ አለ በፕሪሚየር ሊጉ ግን ብዙም ደጋፊ ሳይሆን አርሰናልን ግን አሁን እስቲ ምንድነው ምክንያቱም ይሄ ዋንጫ ቻምፒየንስ ሊግ ከዚህ በፊትም ብለናል። ቻምፒየንስ ሊግ ማለት በየጌሙ የዋንጫ ጨዋታዎች የምትመለከትበት ሊግ ነው። ሊቨርፑል ከፒኤስጂ የሚረሳ አይደለም። የዋንጫ ጌም በለው የዋንጫ ነው የሚመስለው። አሁን ደግሞ አርሰናል ከማድሪድ አለ። በጣም ያስፈራጫው። በጣም ከባድ ጌም ነው። ትመለከታለህ ይሄንን ጌም በጣም ቆንጆ ጌም እንመለከታለን ብዬ አስባለሁ። ምን ያደርጋል ከሁሉም በላይ ግን እኔ በጣም እያስገረመኝ ያለው አርሰናልን ሜቢ አሸንፎ የሚያልፉ ከሆኑ ሪያል ማድሪድ ካርሊቶ መደነቅ ያለባቸው ሰው ናቸው። 27ኛ ደረጃ ይዘው ቻምፒየንስ ሊግ ላይ ፕሪሚየር ሊግ ላሊጋው ላይ እታች ሄደው ባርሴሎና እንደዛ ርቋቸው ሄዶ እመኑኝ ቻምፒየንስ ሊግ ፍጻሜ ላይ ታገኙናላችሁ እያሉ ሲዝቱ ነበር። አርገውት የሚያልፉ ከሆነ አንቸሎቲ አርገውት የሚያልፉ ከሆነ በጣም የሚያስገርም ነው። በጣም ያስደንቅ ነው የሚሆነው። አጃመራቸውና ኮንፊደንሳቸው እንኳን በፕሪሚየር ሊግ የሚያሳዩ አሰልጣኝ ናቸው። ካርሎ አንቸሎቲ በደንብ በኮንፊደንሳቸው የሚጠረጠሩ አይደለም። ቀድሞ መናገር እንዲሁም ይወዳሉ እንዳልከው። እስቲ አናደርገው ይፈትናሉ በደንብ ትክክል። ግን ለተጫዋች ደግሞ የሞቲቬሽን ይሰጣል። ብዙ አሰልጣኞች የሌላቸው ነገር እርሳቸው አላቸው። በደንብ በጣም የሚገርም ነው። ሌላው ደግሞ በጣም አስገራሚው ነገር
ሚኬል አርቴታ ፕሪሚየር ሊጉ ላይ ተስፋ የቆረጠ ይመስላል። የትናንትናውንም ከኤቨርተን ጋር የተጫወተውን ጨዋታ ብትመለከት አሰላለፉንም ብታይ ፕሪሚየር ሊጉ ላይ ኮምፕሊትሊ ተስፋ የቆረጠ ይመስላል እና ያለው አማራጫውን ቻምፒዮንስ ሊጉ ነው። ሙሉ በሙሉ በራሱ መወሰን የሚችለው ቻምፒዮንስ ሊጉ ላይ ነው ሚኬል አርቴታ። እዚህ ላይ ተጫዋቾቹን በምን አይነት ሞቲቬሽን እንደሚያስገባቸው አናውቅም። ነገር ግን ያለውን ሁሉ መስጠት ካለበት ፊት ለፊታችን ያለው ጌም በሜዳው አርሰናል ከደጋፊዎቹ ጋር ገብቶ ነጥብ ይዞ መውጣት አለበት ግዴታ ማለፍ ከፈለገ። ልክ ነህ። ብዙ ግን የሚያሳዝን መንገድ አለ። ለምሳሌ አሁን ማድሪድን እንኳን ራሱ ብታልፍ የሚጠብቅ ፒኤስጂ ሊሆን ይችላል። በማድሪድ በኩል ያሉት በአርሰናል በኩል ያሉት ግሩፖች በጣም ከባድ ናቸው። አዎ የሞት ምድብ ነው። የሞት ምድብ በጣም የፈተና የመጨረሻው ሌቭል ጋር ያለ ሚኬል አርቴታና ማድሪድ ማሸነፍ ብቻ ራሱ በቂ ላይሆን ይችላል። ዋንጫ ለመድረስ ገብቷል እና አርቴታ በደንብ የሚፈተንበትና አቅሙን የሚያሳይበት ጊዜ ይመስለኛል። የማክሰኞ ጨዋታ አንድም ተጠባቂ የሚያደርገው እሱ ነው። ግን እንደኔ ማድሪድ በተከላካይ ክፍሉ አንተም እንዳልከው ክፍተት በመኖሩ አንፃር አርሰናሎች ይጠቀሙበታል ይሄንንና ነጥብ ይዘው ሊወጡ ይችላሉ ብዬ አስባለሁ። እና ያን ደግሞ አጓጉ ያደርጋል። ምክንያቱም የማድሪድ አጥቂዎች ይታወቃሉ፣ ሻርፕ ናቸው። መሀሉ ሻርፕ ነው፣ ያስፈራል። እና ምን ሊፈጠር እንደሚችል አይታወቅም። እነ ሞታይ ጠሬ እነ ቪኒሲየስ ጁኒየር ምን ያረጋሉ የሚለውን ከነ ቡካዮ ሳካ ጋር ዓለም በጉጉት ስለሚጠብቀው ሜዳ ውስጥ የገባው ተጫዋች የምሬን ነው የምነግርህ። በአርሰናል በኩል የሚጠላ ተጫዋች የመጨረሻ የሚጠላው ተጫዋች እዚህ ቻምፒዮንስ ሊግ ምሽት ጌም ላይ ሜዳ ውስጥ ካለ ያለውን ሁሉ ነው የሚሰጠው። ለምን መሰለህ? ዓለም በጉጉት ነው የሚጠብቀው ይሄንን ጌም። ሙሉ ዓለም ማለት ነው። ሙሉ ዓለም ማለት አስበው እማያይ የለም። ስለዚህ ያ ተጫዋች በገባበት በየሆነ ሰከንድ ውስጥ የሚችለውን ሁሉ ያደርጋል። ስለዚህ ከሰራ ኒውካስትል ከሊቨርፑል ካራቦ ካፕ ፍጻሜ አይታል። ኒውካስትሎች እንዴት ገና ሁለተኛው ደቂቃ ኳስ አውጥቶ እንዴት ሲሆኑ እንደነበር አይታል። ያ ማለት ምንድነው? ለነሱ ያ በጣም ትልቅ ነገር ነው። ተረድተኛ በጣም አሁን አርሰናልም እቺን ጨዋታ አርሰናል ተጫዋች የትኛውም ለምኪዮር አይሆንም። የፈለገ ተጫዋች ቢገባ ያለውን ሰጠው የሚገቡበት ጌም ነውና እኔ አርሰናልን በዚህ ጌም ቀለል አድርጎ ማየት አስፈላጊ ነው ብዬ አላስብም። እኔም እንዳንተ ነኝ። በጣም ከባድ ጌም እንመለከታለን። ቆንጆ ኳስ እናያለን ብዬ አስባለሁ። ልክ ነህ። ማድሪድ ነው። አሁንም የሚረሳ ነገር አይደለም። አርሰናል ስላወራን ብቻ ሳይሆን ማድሪድ ነው። ግን አርሰናል መፍጠር የሚችለውን ነገር ማየት ደግሞ የሁሉም ሰው ፍላጎት ነውና አርሰናል በሜዳቸው ስለሆነ ይሄንን እድል ይሄን ኦፖርቹኒቲ ተጠቅሞ ቢያንስ አቻ ወጣው ወይም ደግሞ ነጥብ ይዘው ወደ ማይቀመሰው ሜዳ ወደሚያስፈራው ሜዳ መጓዛቸው አይቀርም። ወደ ማድሪድ ሳንቲያጎ በርናቦ ጋር ይከብዳቸዋል። ስለዚህ እዚህ ጋር የሆነ ነገር መያዝ አለባቸው ሚኬል አርቴታ። ለተጫዋቾቹም ኮንፊደንስ እንዲሁም ወደፊት የሚያስቡ ከሆነ የግድ ነጥብ መያዝ አለባቸው። አንድ ነጥብ ቢሆን ብዬ አስባለሁ። በጣም ትክክል። እኔም እስማማለሁ። በየትኛውም መንገድ በዚህ ሜዳ ነጥብ ይዞ ካልወጣ ሚኬል አርቴታ ሳንቲያጎ በርናባው ላይ ነገሮች ከብደው ነው የሚያጋጥሙት። ስለዚህ ያለውን አማራጭ የማድሪድ ኳሊቲ ደግሞ ቻምፒዮንስ ሊግ ላይ በሜዳ ነው። በአንተ ሜዳ ነው መጥቶ የሚፈነጭብህ። በአንተ ሜዳ ካልያዝከው ከባድ ነው። በሜዳ ነው በቃ ያለህን ሙሉ ታግለህ ነጥብህን አስከብረህ መሄድ ያለብህ ማለት ነው። አሁን ሮናልዶ የለውም ማድሪድ በሜዳው ሄዶ የሚገለብጥበት። አትሌቲኮ ማድሪድ በሜዳው አሸንፋል፣ እዛ ሄዶ እሱ ይገለብጧል። ቤንዜማ የለውም። ስለዚህ ያንን መጠቀም አለበት አርሰናል በደንብ። ልክ ነህ። ደግሞ እኔን ነገር ብዙ የፕሪሚየር ሊግ ክለቦች ሲያደርጉት አይተናል። ማንቸስተር ሲቲ ሄዶ ሲያሸንፍ አይተናል። ቸልሲ ሄዶ ሲያሸንፍ አይተናል። እና አርሰናል እንደነዚህ የእንግሊዝ ፕሪሚየር ሊጎች ነጥብ መያዝ ያለበት ሰዓት በዋንጫው በሜዳው ስለሆነ የሚሆን አይታወቅም የማድሪድ ሜዳ ጋር። ስለዚህ ሊያልፍም የሚችልበት ፕሮባቢሊቲ ከፍተኛ ስለሆነ አርሰናል በደንብ የምንጠብቀው ጨዋታ ነው። እኛም አብረናችኋለን። በደንብ ኮሜንት ሼር አድርጉት ይሄን ቪዲዮና አስተያየታችሁን ደግሞ ኮሜንት ጋር አስቀምጡልን። ወደ ቀጣዩ ቪዲዮ እናልፋለን ማለት ነው። እንግዲህ ቀጣዩ በጣም የሚያስገርም ፓርት ላይ ነው የመጣልኝ ሚላ በጣም ቆንጆ ፓርት ላይ ነው የመጣልኝ። አሁን እኔ በቻምፒዮንስ ሊጉ ካሉት ክለቦች እጅግ በጣም አንደርሬትድ የሆነ ክለብ አለ። አስቶን ቪላ የተባለ ክለብ ማለት ነው። ይሄ አስቶን ቪላ በጣም የሚያስገርም ነገር ቪላን ፕሪሚየር ሊጉ ላይ ታች ሊሆን ይችላል፣ በትናንሽ ክለቦች እየተሸነፈ ሊሆን ይችላል፣ ምን ሊሆን ይችላል፣ የፈለገ ነገር ይሁን። የቪላ አሰልጣኝ ማን ነው? የዩሮፓ ሊግ አሸናፊ የሆነው ክለብ እኮ ሲቪያ እኮ ነው። ዩሮፓ ሊግ ላይ ሪያል ማድሪድ የሆነው ክለብ ሲቪያ ነው። የሲቪያ 7 ዋንጫ ባለቤት ነው ሲቪያ። ከ7 ዋንጫ ባለቤት ውስጥ ካደረጉት ሰዎች መካከል የሶስቱ የአንድ አሰልጣኝ ነው። ቪያሪያል በታሪካቸው አንድ የዩሮፓ ሊግ ዋንጫ አላቸው። ቪያሪያሎች የዛ ዋንጫ ባለቤት አንድ ሰው ነው። ይሄ ሰውዬ አስቶን ቪላን እያሰለጠነ የሚገኘው ነው ኤምሬ።
ምንም ነው ማይሰማ ጥሎ ማለፍ ጌም ላይ ወንድም ጥላይ የቻምፒዮንስ ሊግ ዩሮፓ የተመለከቱ ጌሞች ላይ ትክክል ያልሆነ አሰልጣኝ በፓሪስ ሴን ጀርመን ፍራንስ ሊግን በልቷል። ቀላል አሰልጣኝ አይደለም። ኡናይ ኤምሪ 11 ትላልቅ ዋንጫዎችን ያገኘ አሰልጣኝ ነው። በጣም ከባድ እና ደግሞ ምን ያክል ጌም ማኔጅመንት እንደሚችል ለትልቅ ጨዋታ ያለውን ዝግጅት ማየት ይቻላል። ምክንያቱም ሲቲ እና አርሰናልን ራሱ በሊጋቸው የሆነ ሰዓት ላይ ነጥብ ያስጣለሱ ነበር ከዋንጫ የሚያሰናክላቸውና ጌም ፕላን የሚያደርገኝ አሰልጣኝ ፕላን አድርጎ የሚገባ ነው እንጂ ባለፈው ሳምንት እንደዚህ ስለሆነ አስቶን ቪላ እንደዚህ ሆነ ለምትገምቱ አሰልጣኝ አይደለም። የሚታሰብ አይደለም ነው ማለት ትላልቅ ጌም ትክክል ነው ይመጣልኝ። አሁን ለምሳሌ አርሰናል 2 አመት ያየው ነጥብ አስጣለ አይደለ በቃ ተብሎ አስቦበት ነው የሚመጣው። ይሄንን ክለብ አስቶን ቪላ ነጥብ ያስጥለዋል ብሎ ይነግራል እኮ አንድ ሰው እኮ ብጠይቀው አንድ ኳስ ተመልካችን ብጠራው አርሰናልንማ አስቶን ቪላ ነጥብ ያስጥለዋል ግን ሰው የሚመስለው ቪላ እንደዚህ ምናን አይደለም። ኤምሬ ይሰራበታል በደንብ ነው የሚሰራበት ትላልቅ ጌሞች ላይ። ይሄ ትልቅ የምትለው ጌም ላይ አጥንቶ ሰርቶ የሚመጣ ሰው የምሬ ነው ማለት። አሁን ከፒኤስጂ ጋር ፒኤስጂ ባልታሰበ ሁኔታ ሊቨርፑልን አንቀጥቅጦ በጣም በሚገርም ተጫውቶ አለፈ። በጣም አለፈ አሪፍ። ነገር ግን የሚገጥመውን ክለብ ማስታወስ ያለበት ነገር ፒኤስጂ የገጠመው ክለብ ማለት ነው ሊቨርፑል ፒኤስጂ እስኪገጥመው አንዴ ነው የተሸነፈው ሊቨርፑል ማለት ነው። አሁን ልዩነቱን ነው የምነግርህ። አንዴ ነው የተሸነፈው። ያ ማለት ምንም ላለመሸነፍ 20 ምናምን ጌሞችን ላለመሸነፍ ያለህን ጉልበት ሁሉ ተወጣለህ በየጨዋታው ማለት ነው። ያን ሁሉ የወጣ ክለብ ነው። ፍራንስ ሊግ ላይ ፒኤስጂ 7 ጎል ቀላል ነው ለሱ። በቤንቹ 7 ሊያገባ ይችላል። ልክ ነው። አስቶን ቪላ ግን ያቺን ነገርም ቆጥቦ ተጫዋቾቹን አደራጅቶ ይዞ በደንብ እንድታስባት የምፈልጋት ነገር ነው። ይዞ ይሸነፍም 5ኛም ይጨርስ 6ኛም አንደኛ የሚያስቡት የአስቶን ቪላን ባለሀብቶችን በጠይቃቸው የሚያስቡት ታውቃለህ ቻምፒዮንስ ሊግ አንድ ሲዝን ያለፍከው በመጣ ቁጥር ብሩ እንደ ጉድ ነው። ያቺ ብር ለነሱ በጣም ብዙ ብር ነች። ቶፕ 4 ቢጨርስ ደግሞ አስበው እንደዛም ሆኖ ቶፕ 4 ቢጨርስ በጣም የሚገርም ነው። ይሄንን ጌም ከፒኤስጂ ጋር ያለው ጌም ከሚባለው በላይ የሚያጓጓና ከባድ የሚሆንበት የሚገርም ኡናይ ኤምሪ ደግሞ የዋዛ አሰልጣኝ እንዳልሆነ ታሪኮቹ ይናገራሉ። እንዳልከው አስቶን ቪላ ክለቡም የዋዛ ክለብ አይደለም። የቻምፒየንስ ሊግ ታሪክ ያለው ክለብ ነው እና እዚህ ጋር አሰልጣኞቹ ሊጠብቁ ይችላል። ሜቢ የክለብ ባለሀብቶቹ ከኡናይ ኤምሪ ቻምፒየንስ ሊግ ጋር በደንብ ገፍቶ እንዲሄድ ይጠብቃሉ እና የፒኤስጂን እና የሊቨርፑልን ጨዋታ አይቶ ከሊቨርፑል ጨዋታ ተምሮ እዚህኛው ጨዋታ ጋር ይገባል ብዬ አስባለሁ እና ለፒኤስጂ የተለየ ፈተና ይገጥማቸዋል ብዬ አስባለሁ። እኔም እንዳልከው በጣም እኔ ማየት መጓጓለት አንደኛው ጌም እሱ ነው። ማልዋሽ ነገር እኔ ኡናይ ኤምሪ እጅግ በጣም የምጠብቀው አሰልጣኝ ቁም ነገር ነው ማወራ የነጥብ ሰው ነው እኮ ኡናይ ኤምሪ። ሜቢ እንደ ሞሪኒዮ ማየት አጫዋች ይጫወት ይችላል። እንደ ፔፕ ጋርዲዮላ አሴንሲዮን ይዞ እነ ራሽፎርድን ይዞ አሁን ባለፈው ለታ ሰው ያላየው የተጫወተው ያሸነፈበትን ጌም ብትመለከት እነ ራሽፎርድ ቤንች ነበሩ። ተቀይሮ ነው የገባው። በየትኛው መንገድ የቱን ፍጮ ነው አታመልጥም። ነጥቡን ካስፈለገው ነጥቧን ይዛል። አሁን ለቻምፒዮንስ ሊግ እኮ ራሱን አደላድሏል እኮ ፕሪሚየር ሊጉ ላይ ቻምፒዮንስ ሊጉ 4ኛ ማን እንደሆነ አልታወቅም። ገና አልተለየም። አለ ቻንሱ አለ ቁጭ ብሏል። ቻምፒዮንስ ሊጉ ላይ ግን አሁን ከፒኤስጂ ጋር እንደ ቀልድ እጅ ይሰጣል ብዬ ማስበው ሰው አይደለም። የኤንሪኬ ቡድን በጣም የተለየ ሊሆን ይችላል። ያሳየን አቋም የሚያስገርም ሊሆን ይችላል። ግን ልምድ ያለው አሰልጣኝ ደግሞ ልምድ ደግሞ ቻምፒዮንስ ሊግ ላይ ወሳኝ ነው፣ በጣም ወሳኝ ነው። አሁን የአንተን ፖይንት እየተረዳሁት መጥቻለሁ። ያረዱ የምርን ነውና ልምድ ከወቅታዊ አቋም ይበልጣል የሚለው ነገር ነው። ምንም ጥያቄ ምክንያቱም ካርሎ አንቸሎቲ ብዙ ጊዜ ሲያደርገው አይተናል። ሲቲ በዛ አብድ በነበረበት አመታት ካርሎ አንቸሎቲ በምን አይነት መንገድ እንደሚጥሉ አይተናል። በልምድ ነው። በፖዚሽን በልጦት አይደለም፣ በኦን ታርጌት በልጦት አይደለም፣ በኦፍ ታርጌት አይበልጠውም እና ልምድ ደግሞ ያለው አሰልጣኝ ሲኖር ሜቢ ፒኤስጂንም ጥሎ ሊያልፍ የሚችል አይነት ክለብ ስለሆነ ዝቅ አድርገን መገመት አንችልም ማለት ነው። በጣም ኤምሪ ዝቅ ተደርጎ የሚገመት አሰልጣኝ አይደለም። አንዳንድ አሰልጣኞች አሉ በጣም ቱ ማች ኳሊቲ። አሁን የዋንጫ ጨዋታ ላይ እኮ ሞሪኒዮ ከሆነ እኮ እጅ ሰጠ መውጣት አለበት። በታምር ነው ማለት የፈለገ ነገር ቢመጣ ሞሪኒዮ የዋንጫ ጨዋታ ላይ እንደ ቀልድ የሚወርቅ አሰልጣኝ ለምን እንትና አይዝም። ኢንተር ሚላንን ይዞ እኮ አረመኔ ለማየት የሚሰቀጥጥ 90 ምናምን ለአንድ ለዮነ ምናምን ፖዚሽን የሚያሸንፍ ቡድን እኮ ነው ባርሴሎና፣ የሜሲ ባርሴሎና። ያ ባርሴሎና ቀጥ አድርጎ በቀይ ካርድ አስቧል። ቀይ ካርድ አይቶ ሙሉ ለሙሉ ጸጥ አድርጎ የወጣ አሰልጣኝ ኢንተር ሚላን። ከዛ በኋላ እኮ ነው ሪያል ማድሪዶች አንተ ትፈልጋለህ ወደው የሲቢ ያስገባ እሱ ከኢንተር ጋር አንቺን ሲበላል አቆላቸው ባርሳ በቃ ቀጥ። ኧረ ጆዜ ልክ እንደዛው ሁሉ ኡናይ ኤምሪ ወደዚህ ሲመጣል ኡናይ ኤምሪ የጥሎ ማለፍ ጌም ላይ
ሲቪያ እኮ እንዳይገጥምህ እኮ ነው የሚባለው። ሊቨርፑልን እኮ ቀልብሶ ታምር በሚያስብል መልኩ እንዴ ይቻላል እንደዚህ ምን አስኪባል ድረስ እኮ ነው ሲቪያን ይዞ ሲቪያ ምንም ነው በቃ እንዴት ብዬ ልንገርህ፣ በጣም የተሟላ አሰልጣኝ ነበር፣ ያስፈራ ነበር። ዩሮፓ ሊግ ላይ ስቲል በሱ ምክንያት ተፈሪው ክለብ ነው ሲቪያ። ዩሮፓ ሊግ ላይ ብዙ ጊዜም ዋንጫ በልቷል። ዩሮፓ ሊግ ቤቱ አንደኛ ነው። ማንም ዩሮፓ ሊግ ላይ ሲቪያን የሚደርስበት የለም ዋንጫ በመብላት። ኡናይ ኤምሬን ራሱ የሚደርስበት ያለ ኡናይ ኤምሬም በጣም እንዴ ስነግርህ 4 የዩሮፓ ሊግ ዋንጫ አለ። ከዛ በላይ ምን ትፈልጋለህ? በደንብ ተመልካቾች የሚወዷቸው 2 ጨዋታዎች አሉ ማለት ነው። እንግዲህ አስቶን ቪላ ከፒኤስጂ የሚያደርገውና ሪያል ማድሪድ ከአርሰናል የሚያደርገው ቢግ ጌም የሳምንቱ ተጠባቂ ጨዋታዎቻችን እነዚህ ናቸው። በደንብ ላይቭም ልንገባላችሁ እንችላለን። እንግዲህ ጠብቁን እና የእናንተን ማሰብ አስተያየት ሼር አድርጉን። ይመቻችሁ።